ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ተከታታዮች ሰላም ብያለሁ። አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? ዛሬ ደግሞ ይኸውላችሁ የህፃን ልጅ ማሰርቼ ለሚጣሰርቼላት ብታዩት ለብሳ ስታምር ይዋል ልጆቻችሁ ጋር አብራችሁ ለመስገድ የረመዳን ጀማዓ ስብስብ ብላችሁ ቤታችሁ ለመስገድ ይሄን እንዲያረኩ አሰራላችኋለሁ። እያችኋት ታዋት ሚጣ እንትን ብላ ዛሬ ፎቶዋን እሷን አደርግላችኋለሁ። እና ደግሞ ማይክ ገዝቻለሁ። እስኪ ይሰማል አይሰማም ሊሞክር ነው። ይኸውላችሁ ለሺቲ ሸርሸፉ ምኑሙ ይኸው ለማሳየት ብዬ ነው ያወጣሁት። ያው ነውና ዛሬ የመጣሁበት ጥሪ ያለውን ማለት ነው። ምርመራዬን አዲስ አበባ ሄጄ ተብያለሁ። አዲስ አበባ ጳውሎስ ሆስፒታል ሄጄ ተብያለሁ። እና አዲስ አበባ ዙሪያ ያላችሁ ከዚህ ከጅማ የሚመጣ ነገር እንዲያመጣላችሁ የምትፈልጉ አናግሩኝ። ለምሳሌ ቡናም ትንሽ 6 ኪሎ ይዘን መሄድ ስለምንችል ማለት ነው። እኔ 3 ኪሎ ሽኩር 3 ኪሎ ያኔ ትንሽ አግኝቼ ነው በነዛ አይደለም። ለምሳሌ የጅማ ቡና ጥሩ ነው ስለሚባል የምትፈልጉ ካላችሁ የምታናግሩኝ አናግሩኝ። በተረፈ ደግሞ ምንድነው ይሄ ምንም ነገር ልብስ አሁን ለምሳሌ ልብስ እንደልኳችሁ ሺቲ ሸርሸፍ ፋሽን ሻርብ በቱርክ ብዙ ነገሮች አሉን። ከገዛችሁ ግዙኝ። አሁን ቲክቶክ ላይ ላይቭ ልገባ ነው እየመጣችሁ ግዙኝ። ነገ ይዤላችሁ መጣ ማለት ነው። እና እንደዛ ነው የምለው። ደግሞ ያዘዛችሁ ልጆች ደግሞ በውስጥ ነው። አንዲት እህቴ አንቺን አይመለከትም ወዲያው ልቂጥ ያዘዝሽኝ አንቺ እና እኔ አውርተናል። ሌላ ግን አዘውኝ ቋጥራሽ አስቀመጭ ብለውኝ ዝም ያላችሁ ልጆች ነውና ነገር ብሩ ስለሚያስፈልገኝ ነው። ነገ ለህድ ስለሆነ አዲስ አበባ ለሮብ ነው ትኬት የቆረጥኩት በባስ ማለት ነው። እና እንደዛ ነው የምላችሁ ውድ ሀገሬ ልጆች እንትን በሉ ግዙኝ። ይሁን ስለቱርክ ሂጃቦች አሉኝ ልክ እንደነገርኳችሁ ብዙ አይነት አለኝ። ይሁን ደግሞ እነዛ ያልኳችሁ አሁን ለምሳሌ ከለር የተለያየ ሞልቶኛል። እስኪ ወይማ እንትን ልበልና ላምጣ። ይኸው አመጣሁኝ። ይኸው አሁን ይሄ የቱርክ ነው በኮተን ማለት ነው በማይንሸራተተው የእናቶች ይኸው እንደዚህ የምትፈልጉ እዘዙኝ ይዤላችሁ መሄድ ማለት ነው። መንገድ ለመንገድ አዲስ አበባ መስመር ላይ ያላችሁ እዛው አዲስ አበባም ያላችሁ ይሄን ይመስላል። እዘዙኝ ማለት ነው። አንዱን ፈትቼ ላሳያችሁ። ማጠፉ ያስቸግረኝም ኋላ እስኪ ላሳያችሁ። ቢስሚላህ ይሄ ራሱ ወላሂ አዲስ ሳውዲ ኦሪጂናሉን እንትን የሚገዛበትን ይመስላል። ኦሪጂናሉ ሰጃዳ እዩ። የመንሸራተት ምናምን አይታሰብም። ዋው ያምራል ወላሂ። ያያችሁ እንዴት አረጉና እዩ ያምራል ወላሂ ያምራል። በዛ ላይ ደግሞ እንትን ነው አይንሸራተትም። ልክ እንዳልኳችሁ ኮተን ነው። ይሄው እርግጥ ብሎ ቁጭ ያለ ይሄን ይመስላል። የምትችሉ እዘዙኝ። ይሄን እዛው ያልቀልኛል። እዛው ተመርምሬ እንደስተዛሬው ቀጥላለሁ መስሎኝ እቃ አምጥቼበት ብር የለኝም እጄ ላይ። የምትችሉ አግዙኝ፣ እርዱኝ፣ ግዙኝ ነው የምላችሁ ልጆች። አላኩልህ አሁን ይሄን ዩቲዩብ ላይ ለቀዋለሁኝ። የምትችሉ እዘዙኝ። ብዙ አይነት ኮተኖች አሉ። በሚንሸራተተው እኔ በነገራችን ላይ አላመጣሁም። ይሄ የለበስኩት እኔ ሸርታታ ነው፣ ግን ፋሽን ነው ተብሎ አፋር ክልል ነው የገዛሁት። አፋር ክልል 2500 ብር ነው የገዛሁትና እንትን በሉ ምትገዙ። ይሄን አሁን አፋር ነው የገዛሁት፣ ግን ሸርታታ ነው። አሁን ይሄ የኔ እናት ብሰጣት አትለብስልኝም። እናቶቻችሁ የምትፈልጉ ለእናት ብቻ አይደለም በነገራችን ላይ ይሄ በጣም የሚያምር ነው። ዲዛይን ካለር ደግሞ አለው እና የምትፈልጉ ዘዙኝ። ብዙ ነገር ነው ያለኝ። ለምሳሌ ከፈለጋችሁ ለወጣት ለእህቶቻችሁ ለምናምን የምትልኩ ብዙኝ ነው የምላችሁ ውዶች። እንደዛን ምላችሁ ልክ ባለፈው ያሳየኋችሁ አይነቶች ብዙ ከለር ያላችሁ ነግሬያችኋለሁ። አሁን ለምሳሌ እነዚህ ከለር ማአት አሉ። በቢጫ የምትፈልጉ ከሆነ ደግሞ አሁን አንዳንድ ሰው ቢጫ ይወዳል። በቢጫም አሉ ድምቅ ያሉ በጣም ቢጫ ሳይሆን ብቻ ደስ የሚሉ አሉ። እንደዚህ ደግሞ በጎመን ከለር የምትፈልጉም አሉ። ወይ ላሳያችሁ ብቻ እግዙኝ፣ ይዘዙኝ እማደርስላችሁ። በዛ ላይ ደግሞ ኢንሻአላህ አዲስ አበባ ይዤ መጥቼ ደግሞ የልጆች ልብስ ምናምን ብር ታገኘሁኝ። አሁን ተገዛችሁ ነገ ውሎዬን ገዝታችሁ እዛ ታስገባችሁልኝ። ነገ ውሎዬን እና ዛሬ አዳር
እንትን እላለሁ ኢንሻአላህ ያኔ ይዤ እመጣለሁ። ከዛ ከአዲስ አበባ ደግሞ መንገድ ላይ እንዳይጠይቁኝ ምናምን ካንሰር ታካሚ መሆኔን የሚያስረዳ ኦንላይን አንዳንድ ነገር እንደምሰራ የሚያስረዳ ነገር ወረቀት ሰጥተውኝ ይዣለሁና ኢንሻአላህ እዩ ሲያምር ወላሂ ተጠላላችሁ በር አያችሁ። እንግዲህ ሽቲውን እያንዳንዱን ለብሻ አሳያችሁ እንጂ ሽቲ ያለ ሽቲ ተጠላላችሁ። ከለር ምን እንዴት የሚመስል እንዴት እንደሚያምር እና ብላ ጀምር አያችሁ። ያን ኮተን ነው ሸርተት ማለት አይታሰብም። እዩ ጥድት ያሉ እቃዎች ነው ያመጣሁት። ከገዛችሁ ግዙኝ። ፍላጎት ካላችሁ እንደዚህ ለቤተሰብ ወሎ ድረስ እንላላችሁ። አሁን አዲስ አበባ ታደርስኩላችሁ አቅታችሁ ወሎ መውሰድ እና ይሄን ይመስላል። ብዙ ጎላችኋለሁ። ደግሞ እንዳልኳችሁ እነዚህ ደግሞ ፋሽኖች በቱርክ ሂጃቦች ለወጣቶች። በነገራችን ላይ ሙስሊም ክርስቲያን የሚል ነገር የለውም። ምክንያቱም የተጻፈ ለሙስሊም መለያ ነገር የለውምና ይሁን ይሄን ሂጃቦች እንዴት ውበት እንደሚጨምሩ ማለት ነው። እዩ ከለር አለኝ እኔ አንዴ ከፈታሁት ሌላ እንዲያልፈታ እያልኩ ነው እንጂ ምርጫ ላይ መታችሁ ከለር አሳያችኋለሁ። ውድ ሀገሬ ልጆች እንዳልኳችሁ ደግሞ የሶላት ሸርሸፉ አሁን ይሄን እጥፋርጌ በስርዓት እዛችሁ መልስ አረጋለሁ እና ከለር ያን እንደፈለጋችሁ በሮዝ አለ። ምን ነገሮች እንዴት እንደወደድኳቸው ደግሞ በጣም ወድ አይደሉም። እና ደግሞ ስንት ነው የምትሉኝ ልጆች ማለት ነው። ስንት ነው የምትሉኝ ልጆች የሁለት ልጆች ከሆናችሁ ቶሎ በውስጥ ስልኬን አስቀምጫለሁ እናወራለን። ደግሞ መናገሩ ለኔ ከብሬኝ አሁን እነ ሂማር የሚባሉት 800 ብር ናቸው። አሁን ለብሼ ያሳየኋችሁ ማለት ነው ትንሿ። ይሄኛው የቱርክ ደግሞ ይሄኛው 2500 ብር ሱቅ የሚሸጥበት ዋጋ ነው። እኔ ከሱቅ አንድ ብር አልጨምርም። ፋሽን ነው ገና ይሄ በሱቅ ዋጋ ነው። እዩት በጣም ነው የሚያምሩ። ኮተን ነው። ኮተን ማለት የማይንሸራተተው ማለት ነው። እዩት አዴበኛው እዩት ቁጭ ነው የሚለው ይሄው። ሌላው ቢሆን ቀዘዘዘዘዘዘ ይሄም እንደዚህ ብሎ ራሱ ቀስ ብሎ ነው የሚሄደው። ይሄኛው ስለሚያንሸራተው ነው አሁን ራሱ ሄደው እንጂ እንትን አይልም። እኔ ደግሞ ቱርክ ናቸው። እኔ ደግሞ እስከ 2000 ብር እነዚህ ማለት ነው በፋሽን እና የሙስሊም ክርስቲያን አይደለም። ክርስቲያኖች ምትሆኑ አሁን ይሄን እንትን ብላችሁ ፀጉራችሁን ከተሰራራችሁ ምናምን በኋላ ወይም ከተተኮሳችሁ በኋላ እዚህ ድረስ አድርጋችሁ እንደዚህ ብታረጉት እንደዚህ ታረጉ ያምርባችኋል። እንደዚህ ያደርጋል እንደነሱ እና እንደዚህ አርጉ ብዙኝ ነው የምላችሁ። ማይኩ ደግሞ የወላችሁ አዲስ ተገዝቶት አዲስ አበባ ገና ዛሬ ስራ ተጀመረበት። አይዋ ይሄው ሁለት አሉ እና እስኪ አሁን ይሄ ቪዲዮ ይሰራል አይሰራም አላውቅም። ከሰራ ግዙኝ አበረታቱኝ። ደግሞ ዱአ አርጉልኝ እንዲያልኳችሁ እንትን ነው ይሄ ደም ለሊት አخسል ደም ይወጣል አያስረኝምና ደምና የሆነ ቁስል ሲፈርጣል አይደለ የተቀላቀለ ነገር የሚሆነው እንደዛ እየሆነ ነው ብዬ ዶክተር ይሄን ይመስላል ምናምን ብዬ ቀርጬ ቪዲዮ አስቀምጬ ነበር የዛሬ ሳምንት አካባቢ። ከዛ እኔን አዩ ምናምን ነገር ከዛ ከሳል ነገር የለም ሲሉኝ አዎ ሳል የለኝም ስላቸው እንግዲህ ሳል ካለለ ቆስሎ ሊሆን ነው የሚችለውና አሁን ቀጥታ ጅማ የለምና ሁማን ራይትስ ካን ነው መታየት ያለብሽ። ሁማን ራይትስ ካን ሄደሽ ጳውሎስ ሆስፒታል ሁማን ራይትስ ካን ውጤት ይዘሽ ነይ ብለውኝ አዲስ አበባ ለህር ትኬት ቆርጫለሁ። ውድ ሀገሬ ልጆች የምትችሉ ግዙኝ። ብሬን ወይን ሰሞን እህቶቼ ልከውልኝ ነበር ከሳውዲና ከኩዌት እንዲነገርኳችሁ አገዝቼበት ብር የለኝም። አሁን ባስ ትኬት ቆርጫለሁ ለሁለታችን 3000 ብር። ግን እዛ ሄጄ ሁማን ራይትስ ካን እንደ ሲቲ ስካን አይደለም ይጨምራል ብሩ አሉ እና አደራ ተባበሩኝ ግዙኝ። የማትገዙኝም ከቻላችሁ አግዙኝ። ማዲው መውጣው ነገ ወዲያ ሮብ ነው። ነገ እዚህ ነው የምውለው። ከገዛችሁኝ ነገ ከሸጥኩኝ ይበቃኛል ነው የምላችሁ ልጆችዋ። አላህ ይጠብቃችሁ። እናንተንም ዱንያም ዱአ አርጉልኝ እና ደሞ እንዴት ሊወጣ ቻለ ስላችሁ ያው የውስጥ ችግር ቢኖር ሳል ይኖር ነበር። ለዛ ቀጥታ ደሞ ከወጣ ቁስለት ነው የሚሆነው። በጡ ቆስሎ ነው ያሉኝ። ይሄ ነው ማለት ምንኛም አሁን አንችልም ቀጥታ ውጤቱን ይዘሽ ነይ ብለው ጽፈው ሰጥተውኝ አዲስ አበባ ለሀር ነው የምላችሁ። ዲያገሬ ልጅ እንግዲህ እርዱኝ እስቲ።